እሺ ሰላም ሰላም እንዴት ናችሁ ውድ ቤተሰቦች? እግዚአብሔር ይመስገን አለን። ዛሬ የምንገኘው ወደ ጎባ ደብረ መንክራት ቅዱስ ባልወልድ የናታኒም መንፈሳዊ አብነት ትምህርት ቤት ውስጥ ነው። በዚሁ በፖፖ ፕላትፎርም ከንጉስ ፋሚሊ መልካም በጎ አድራጎት በሚያደርጉ እህት ወንድሞቻችን የተሰበሰበ አነስ ያለ ድጎማ ይዘን መተን ነው። እንግዲህ እንደምታዩት እዚህ ትምህርት ቤት ውስጥ ከ80 በላይ ተማሪዎች ይገኛሉ። የአብነት ተማሪዎች እዚሁ የሚኖሩ ከከተማም እየተመላለሱ የሚማሩ ማለት ነው። እንግዲህ አሁን እንደምታያቸው ሜይቢ ከ50 በላይ ላይሆኑ ይችላሉ። ያው ዛሬ እመቤታችን ስለሆነች ግማሽ ተማሪዎች ወደ ሀገርም ሄደው ወደ በዓሉም ተሳትፈው ነው ማለት ነው። እንግዲህ እዚህ ጋር የሚያስፈልጓቸው ብዙ ነገሮች ይኖራሉ። እሱን ደግሞ ከትምህርት ቤቱ አለቃ እና ከመምህሩም ያሉ ሁኔታዎችን ከተማሪዎችም ጨምረን እንወስዳለን ማለት ነው። ሁሉ ነገር የእግዚአብሔር ስም የተከበረና የተመሰገነ ይሆንልን። ያው ይሄ ትምህርት ቤት ከ10 ዓመታትን ያህል አሳልፏል። በዚህም ውስጥ ደግሞ ብዙ ታላላቅ ልጆችን ለቤተክርስቲያን የሚጠቅሙ ልጆችን አፍርቷል። ይህ ነገር ይህ ሁላ ዓመታት በሚያሳልፈው ሰዓት ላይም ደግሞ ያው የተለያዩ ችግሮች ሲያጋጥሙት ኖረዋል። እንደ እግዚአብሔር መልካም ፈቃድ ግን ያንን ሁሉ ሲያልፍ አልፎ ለዚህ ደርሷል። በአሁን ላይ በትምህርት ቤቱ ያው ብዙ ተማሪዎች ይገኛሉ። በተለይ በክረምት ሰዓት ላይ ደግሞ ይጨምራሉ። ያው አለማዊ ትምህርታቸውንም እየተው የሚመጡ የሚገቡ ስላሉ ማለት ነው። ከዛ በተረፈ አሁን በቅርቡ ለበአል ወደ ራቅ ያለ ሀገር የሄዱት እስካሁን ድረስ ስላልተመለሱና ዛሬ ያው የእመቤታችን በዓል ስለሆነ ብዙዎቹ ወደዛ ሄደው በሀገራቸውም እንዲሁም ክብረ በዓል ያላቸው በዛ ስለቀሩ ነው እንጂ በዚህ ያሉ ተማሪዎች ብዙ ናቸው ማለት ነው። በግቢ ውስጥ የሚኖሩ ተማሪዎች እና የውጭ ተማሪዎች ብለን በሁለት ልናያቸው እንችላለን። ያው በውጭ ያሉት ከእናት ከአባታቸው ሁሉን ነገር የሚበላውንም ሌላውንም ነገር ያገኛሉ። በግቢ ውስጥ ያሉት ግን አንደኛ ቤተሰቦቻቸው በርቀት ላይ ስላሉ ከሚያጋጥማቸው ነገሮች ውስጥ የቀለብ ችግር ነው በብዛት ማለት ነው። ምክንያቱም ቤተሰብን በሚጠይቁበት ሰዓት ቤተሰብ የገጠር ቤተሰብ አግዘውት አብረው ኑሮ ነው እንጂ ምንም ሳያግዘው ቀለብ ላክልኝ በሚሉበት ሰዓት ላይ እየተደረገላቸው አይገኝም። ከዛ በተረፈ ያው በችግር ውስጥ የኛ የገጠር ህዝብ አብዛኛው በችግር ውስጥ እንደሚኖር ይታወቃል። እና ከዛ አኳያ የቀለብ ችግር ያጋጥማቸዋል። በቋሚነት ወደ አንድ 2 ኩንታል ዱቄት አላቸው። ከዛ ውጭ ያለው ግን ቋሚ አይደለም። የተወሰነ ጊዜ ይረዱና ከዛ በኋላ ይቆምባቸዋል። በእንደዛ አይነት ሁኔታ ውስጥ ነው ያሉት። አሁንም በቅርቡ የቆመባቸው ብዙ ነገሮች አሉ ማለት ነው። ከዛ በተረፈ ያ ዱቄት ብቻ አንድ አይነት ያም ዱቄት ለሁሉም የሚዳረስ አይደለም። ሌላው ችግሩ ማለት ነው ያ የሚመጣው ራሱ 7 ኪሎ ነው የሚካፈሉት። ያቺ 7 ኪሎ እንግዲህ ወር ሙሉ ታደርሳለች የሚለው ሁላችንም በጥያቄ ውስጥ ልናስገባው የሚገባ ነው። እና ያንንም ደግሞ ማባያ ያስፈልገዋል። ዱቄት ብቻውን ምን ይደረጋል እና ዘይት በርበሬ ጨው የመሳሰሉት ነገሮች ያስፈልጋሉ። እነዚህን ያው ግዴታ የሰው እርዳታ ይጠብቃሉ ማለት ነው እነዚህ ተማሪዎች። ሌላ በተረፈ የሚለብሱት ትምህርት ቤት የሚለብሱትም ለብሰውት የሚያድሩትም ልብስ አንድ አይነት ነው። ያ ደግሞ ያው ተባይ ሌሎችም ነገሮች ሊያፈራ ይችላል። እና የመማሪያ ልብስ ለብቻው ፎጣ ቢኖራቸውና ተኝተውት የሚያድሩት አንሶላ ደግሞ ለብቻው ቢኖራቸው ደስ ይለናል። ይሄ ችግርም አንድ እያጋጠማቸው ያለው ነው። ከዛ በተረፈ ልብሳቸውን የሚያጥቡበት ሳሙና ምክንያቱም ያው ከቤተሰብ ርቀው ስላሉ እንዳልኳችሁ ከቤተሰብ የሚደረግላቸው ድጋፍ በጣም አናሳ ነው። የተወሰኑ ተማሪዎች እንደው በቁጥር የሚቆጠሩ ካልሆኑ ሌሎቹ እዚሁ ግቢ ያለውን ትምህርቱን በመከታተል እንጂ ሌላ ድጋፍ የሚያደርግላቸው ስላለ ያ ያ ነገር ይቸግራቸዋል ማለት ነው። መኮረኒ ሩዝ እነዚህ ቢያንስ እንደው ሁሌም ተመሳሳይ ምግብ ባይሆንና ጠዋት ላይ አንደኛ ይደግፋቸዋል። ያኛውም እንዲበረክትላቸው ይሆናል። ከዛ በተረፈ ደግሞ ለእነሱም እንዳይሰለቹ ጠዋት አንዱን ከሰአት አንዱን የሚያደርጉበት ሁኔታ ቢገኝ በጣም ጥሩ ነው። ይህ ብቻ ሳይሆን ደግሞ በትምህርት ቤት ውስጥ ካሉ ችግሮች በመምህራችን በኩል የሚደረግ ድጋፍ የለም። ሌሎች ትምህርት ቤቶች የምናውቃቸው በአካባቢያችን በዙሪያችን ያሉ ለመምህር የራሱን የቻለ ደሞዝ አለው።
በዚህ ግን እየተደረገ አይደለምና መምህራችንንም ያው ተማሪ የሚኖረው መምህር ሲኖር ነውና ያንን ድጋፍ ሊደረግላቸው ይገባል እንላለን። በእኔ በኩል ያለው ይሄንን ይመስላል። በድጋሜ ስላደረጋችሁልን ሁሉ በጣም በልዑል እግዚአብሔር ስም እናመሰግናለን። ወደፊትም ደግሞ ድጋፋችሁ እንዳይለየን፣ ሌሎች ያሉንም ችግሮች ደግሞ በስፋት እየተነጋገርን እንድታደርጉልን ስንል በእግዚአብሔር ስም እንጠይቃለን። እናመሰግናለን። Qabarratti carraa naa kennuu keessaniif guddaa galatoomaa jecha dhugaa baay'ee tokko dhuftanii akkanatti nu gaggaafachuu keessaniif keessummoonni keenyallee guddaa sirriitti galatoomaa. Yaa'u akkuma dubbatamaa ture nuti warroota gaxarirraa deddeebi'aa asitti tamaarudha. Warroota fagootu jira, warroota haadhaaf abbaa hin qabnetu jiraachuu danda'a. Akkasuma immoo warroota maatiin isaanii dadhabaa ta'etu as keessa jira jechuudha. Warroonni maatiin isaan gargaaruu hin dandeenye baay'eetu jiraachuu danda'a. Kanaaf immoo baay'ee warroonni gargaarsa nuu gootan kun Waaqayyo isin haa eebbisu isiniin jechuu barbaada. Yaa wantoonni yeroo baay'ee nu rakkisu, gizee baay'ee wanti nu rakkisu zayitiidha. Wanti nyaatanillee yeroo baay'ee nu rakkisa. Kan nu dhufullee gizee tokko tokko addaan citee yeroo baay'ee yeroon itti beeluu teenyu hin jira jechuudha. Gizee baay'ee wanta nyaannu dhabnee wanti guyyaa baay'eetoo hagabuu itti bulluu hin jira jechuudha. Kanaaf immoo gargaarsallee akka nu gootan maqaa Waaqayyootiin isin gaafanna. Kan bullullee nuti maqaabirii keessa bulla. Wanti uffannullee akkasumatti baay'ee nu rakkisaa jira jechuudha. Kan kanarraa hafe immoo boleeyyan keenya jira. እሺ ውድ ቤተሰቦቻችን በመቀጠል ወደ አብነት ትምህርት ቤቱ መምህር የኔታ ወስዳችኋለሁ። እግዚአብሔር አምላካችን ዘመናት እያሳለፈ ለዚህ ያደረሰን አምላካችን ክብር ምስጋና ይድረሰው። ያው አሁን አጠር አድርገን ቤተክርስቲያኑ ጥንታዊ የመጀመሪያ ነው። በ1884 የተመሰረተ ቤተክርስቲያን የመጀመሪያ የሁሉ ወላጅ ቤተክርስቲያን ነው። ጀማሪ ሁሉ ያለበት ነው። ትንሽ ዋናዋ ከተማም የተመሰረተ እዚህ አካባቢ ስለነበረ አሁን ከጊዜው በኋላ ግን ከተማ ወደ ማዶ ተሻግሮ ያው እዚህ አካባቢ ያለ ህብረተሰብ ትንሽ በኢኮኖሚ አነስ ያለ ስለሆነ ግን ያ ጥንታዊነቱ ስላለቀቀ እግዚአብሔር ይመስገን ብዙ ዲያቆናት፣ ብዙ ካህናት ለሁሉ መጋቢ ይሄ ደብር ነው። ቢያንስ አሁን እንኳን እስከ 150 ዲያቆናት በላይ ከ10 የሚሆኑ ቀሳውስት ወጥተውበታል። አሁን ሰባኪያ ነው ይላሉ። ብዙ ደረጃ የደረሱ ልጆች አሉና ያው በመላው ሲደረግ እንደናንተ የመሰለ በጎ አድራጊዎች እንደዚህ አልፈውም ቢሆን ሳሙና ያመጣሉ። እንደዚህ መኮረኒ በተለያየ ጊዜ መጥተው እንደዚህ እያደረጉላቸው በዚህ እቺ ተስፋ እያደረጉ የሚኖሩ ናቸው። እነዚህ ተማሪዎች በብዛት ገጠር ናቸው። ከአርሲ ያሉ፣ ከፍቼ ያሉ፣ ከተለያየ ከበርበሬ ከጅንር ርቀት ስላለበት ሄደው ወደ ቤተሰብ ካደረሰው ለመምጣት ትምህርታቸው ማቋረጥ ስለሚገጥማቸው ይህች የምትገኝ 2 ኩንታል ዱቄት አለች። እሷ ተከፋፍለው ለሁሉ ባይደርሳቸውም እንዳመጣጣቸው 7 ኪሎ ያገኛሉ። ሌሎች ደህና እንደ ቤተሰቡም ከምንም እያሉ ትምህርታቸውን እያቋረጡ የቀን ስራም እየሰሩ እየተማሩ እንደዛ ሆነው የሚኖራሉ። ግን እንደዚህ አይነት እርዳታዎች ቢገኝ ግን ምን ያህል ተምሮ ምን ያህል ሀገር መለወጥ ይችላሉ። ከዚህ ሲማሩ መንፈሳዊ ብቻ ሳይሆን ዓለማዊም ጭምር ከሰው ጋር እንዴት መግባባት እንዳለባቸው፣ ሰው እንዴት ፍቅር መመስረት እንዳለበት ሁሉ ነገር ተምረው ስለሚሄዱ ለሀገርም ትልቅ ሀለፍትና ነው፣ ለቤተክርስቲያንም ትልቅ ዋጋ ያለበት ስለሆነ እንደዚህ ሲታነጽ ትውልድ ለሁሉም ስለሚጠቅምና ሁላችን በርትተን እንደዚህ እርዳታ ብናደርግላቸውና እንደዚህ አይነት ተቋማት ቢስፋፉ ሀገራችንም አሁን የገባችበት ክፉ ዘመን ያለበት መውጣት የሚቻለው አንድ ወገን ጸሎት ጠዋት ማታ ዳሴ ማርያም ይደግማሉ፣ ዳዊት ይደግማሉ፣ ስለ ሀገር ይጸልያሉ እና ትልቅ ነገር ነውና እናንተም ያደረጋችሁላቸው ይሄ ተረታችሁ ነው። ይሄ በመላው አምጥታችሁ እርዳታ ያደረጋችሁላቸው ስላደረጋችሁላቸውና እግዚአብሔር አምላካችን ባወጣቸው እጥፍ ድርብ አድርጎ የሚሰጥ አምላክ ነውና እናንተ የሚታይ ነው የሰጣችሁ፣ እሱ ደግሞ የማይታይ ዋጋ ስለሚሰጣችሁ አምናችሁ ነው የሰጣችሁና እግዚአብሔር ዋጋችሁ ይስጣችሁ። እግዚአብሔር አምላክ ትውልዳችሁ ሁሉ ይባርክላችሁ። ዘመናችሁ ሁሉ የተባረከ ይሁን። ስራችሁም የተባረከ የተቃና ያደርግልን። ያው ድሮ 10 ዘይትም ትመጣላቸው ነበር፣ እሱም ተቋርጦባቸው ነበር። በዚህ አሁን እግዚአብሔር ይመስገን ይሄ ወቅቱም ትንሣኤ ወቅት የሚበላበትም ጦማቸው ብለው በቀን አንድ ጊዜ ነው የሚወሉት። ያቺ አንድ ቀን የሚወሉበት እንኳን የሚያጡበት የነበረ ሸፈናችሁላቸውና ዛሬ ሳሙና እንዳይገዛ እንደምታውቁት 70-80 የገባበት ዘመን ነው። ልብሳቸው እንኳን ማጠብ አልተቻለም፣ ውሃ ወንዝ ሄደው ከማለቅለቅ በስተቀር ሳሙናም ስለማያገኙና እናንተ ግን ያደረጋችሁላቸው ሁሉ ነገር
ደስ የሚል ነውና እግዚአብሔር አምላክ እርዳታችሁ ተቀብሎ እናንተም ወደ በለጠ እድገት በስጋም በነፍስም እድገት እግዚአብሔር አምላክ ይስጣችሁ። በጣም እናመሰግናለን። እግዚአብሔር ይስጥልን ስላደረጋችሁልን ሁሉ በጣም እናመሰግናለን። ስለ ሁሉም ነገር እናመሰግናለን። ያው የትምህርት ቤቱን ያለውን ሁኔታ አጠቃላይ ማብራሪያ ከመምህሩም ከተማሪዎችም ያለውን ሁኔታ ሰምተናል። ያው እኛ ያመጣነው በቂ ባይሆንም በእርግጥ ወደ 18,000 ብር አካባቢ የወጣበት ነው። ዘይቱ 50 ኪሎ መኮሮኒ ሩዝ ስላጣን ነው ሁለቱንም መኮሮኒ ተመሳሳይ ያደረግነው። ከዛን እዚህ ጋር ሳሙና አለ፣ የሰዓታት መጽሐፍ አለ። በተጨማሪ ብዙ ያሏቸው ሀሳቦች ስላሉ የፎጣውንም ጉዳይ በዚሁ ለመርዳትና ለማገዝ የምትፈልጉ ስልክ ቁጥራችን እዚህ ጋር አለ 7478 1755 በመደወል ቀጥታ ከትምህርት ቤቱ ጋር እናገናኛችኋለን። እናመሰግናለን። Ah